ኮኮ ደግሞ ለመቅዶኒያ 200,000 ብር ረዳች ተባለ። እስኪ ሰሜራ ጋር ለምን አልደውልም ብዬ ደወላልኩልሽ። ኮኮዬ እንዴት ነሽ? ኮኮ ሰላም ሰላም። አይ ሰይፉ ኮኮ ዋው ጠዋት ነው። ሺዝ ኤክሳይትድ። እኛ ጋር ጠዋት ነው። ኦ ታምራለሽ በጣም ሰይፉሻ እንደ ልጄ ነው የማያት። ስለ ኮኮ ስሰማ የትልልቅ ብራንዶች አምባሳደር ነች፣ ማስታወቂያ ትሰራለች፣ ገቢዋ ደግሞ ለበጎ አድራጎት ይውላል። እውነት ነው ሰሚራ? እውነት ነው። ዋው ደስ ይላል በጣም። በአመት አንዴ ኮሜርሻል ትሰራለች ለጉቺ ብራንድ እና የተከፈላትን ብር በአጠቃላይ ለዶኔሽን የሰጠችው ከዛ ላይ ደግሞ ለ2 ሰዓት ከምናምን የሰራችውን ስራ ማለት ነው 200,000 ለመቅዶኒያ ነው። 100,000 ብር በሷ ስም፣ 50,000 ብር በኔ ስም፣ 50,000 ብር በአባቷ ስም እና በእኛስ አላ እና 200,000 ብር ከኛ ፋሚሊ የሷን ብር ነው። ግን በጃፓን ምን ያህል ጊዜ ሆነሽ አንቺ ኑሮ በጃፓን? እኔ 24 ዓመቴ ነው። ስለዚህ 4 ዓመትሽ ነው። 24 ብዙ ጊዜ 20 ቤት ሲገባ ቀጥሎ ያለው ቁጥር ብቻ ነው የሚጠራው። አይ ነው እኔ ጋር ችግር የለም ሰይፍሻ። ምንም 24 ዓመቴ ጃፓን ከባለቤቴ ጋር 25 ዓመታችን ነው። አሁን ሜይ ላይ 24 ዓመት ይሆነናል። እንዴት ነው ወደ ጃፓን ሄድሽው? ከባለቤቴ ጋር የዛሬ 25 ዓመት ኬንያ ተገናኝተን በተገናኘን በአመታችን ወደ ጃፓን ሙባረክን እና እዚህ ነው የኖርኩት ግማሽ ህይወቴን። እሺ ዋው ደስ ይላል በጣም። እኔ ጃፓን ስመጣ 24 ዓመቴ። ዋው አሁን 46 ዛሬ አክቹአሊ 48ኛ ዓመት ልደቴን አከብራለሁ። ሃፒ በጃፓንኛ ሃፒ በርዝዴይ እንዴት ነው? ታንጆቢዮ ሜዴቶ ቻምቢዮ ሜጄፖ ቻምቢዮ ሜጄፖ ሜጄፖ። እንዴት እናንተ ቤተሰብ ሆነች ኮኮ? ኮኮን የዛሬ 2 ዓመት ከ11 ወር ነው ወደ ፋሚሊያችን የ2 ወር ልጅ ሆና ያገላገልናት። ግን ስራ የጀመረችው የ4 ወር ልጅ ሆና ነው። ማስታወቂያ ሲወጣ ይዣት ሄድኩ ዝም ብዬ ነው። ወይ ፎሬነር ስለሆንኩ ይሁን አላውቅም፣ አክሰፕት አደረጉኝ። ለሆቴል ነው አድቨርታይዝመንት የሰራችው። ከዛ ደግሞ ሁለተኛ ስራዋ ደግሞ ስኪ ሪዞርት በረዶ ላይ እየተንሸራተተች ምናምን አላት። ስኪ ሪዞርት ላይ ሰራች። ከዛ እዛ ላይ የዛን ኮሜርሻል ሲያን ጉቺዎች ኮንታክት አደረጉኝ ማለት ነው። የ5 ዓመት ኮንትራት አላት ከጉቺ ጋር። አሁን 2ኛ ዓመቷ ነው። እና በጣም ፌመስ ናት አክቹዋሊ ሁሉም ያውቃታል። ዋው አሁን እስከዛሬ ምን ያህል ገንዘብ ሰርታለች ሊባል ይችላል ኮኮ? ይሄን ያህል አይደለም፣ በየቀኑ አይደል የሚከፈላት። በአመት 2-3 ስራ ነው። ግን ለአንድ ሰዓት ስራ እስከ $1,000 ይከፈላታል። ትልቁ የጉቺ ነው። እነሱ ደግሞ $2,000 $2,500። ዋው ኮኮ ለምን ተባለች? ኮኮ እኔ ነኝ ያወጣሁላት። አይ ኔምድ አፍተር ማይ ፌቨራይት ፐርፊውም ኮኮ ሻኔል። ኮኮ አንደኛ ሺስ ኮኮ ዋው ኮኮናት ነው የምትመስለው። ስለዚህ ለመቅዶኒያ 200,000 ብር ረዳች ኮኮ። በጣም ደስ ይላል። አንቺ የባሌ ልጅ ነሽ? አዎ ባሌ ሮቤ። ባሌ ሮቤ ደስ ይላል በጣም። የ17 ዓመት ሆኜ ነው ባሌን የለቀቅኩት። ኦልሞስት 31 ዓመት ሊሆን ሀገር ይወጣል። ኬንያ ነበር ትራንዚት አዲስ አበባ ነኝ እላቸዋለሁ ሁሌ። አዲስ አበባን ሳላይ ነው ኬንያ የገባሁት። ታልሚ ነበር። አሁን አንቺን ያሳወቀችሽ ኮኮ ነች? ወይ በራሽ አለሚያ አላውቅም። ውሻ በጣም አልወድም፣ አላደኩም ከውሻ ጋር ሳይሻ ለውሻ ቦታ የለኝም እና በጣም ነው ያለቀስኩት። ባለቤቴ ሲል በሞት ይቆጭሻል ሲለኝ ነው ያመጣኋት። ግን አሁን እሷን ፌመስ ያደረገችኝ ማንም የሚያቀኝ በሷ ነው። አሁን ሰዎች ውሻ ብለው ሰው ሲሳደቡ ወይ ደግሞ ለስድብ ሲጠቀሙት ውሻ የሚለውን ቃል ምን ይሰማሻል? ድሮ እኔ የምለው ነበር። አሁን ግን በጣም ይቅርታ ጠይቁላለሁ እና በጣም የሰለጠነች በጣም ስማርት ጥርሷ የሚፋቅ የእሷ ፕሮዳክት ነው የለኝም። እሷን በቀን 2 የምትፋቅ ዌል ቴክ ኬር የምትደረግ በቀን 3 ልብስ የሚቀየርላት ፒጃማ ያላት አልጋ ያላት ስትሮለር የቤቢ መክፊያ ያላት ማዚያ ያላት
እንደ ልጅ ነው የምታድገው። ባለቤቴ የዛሬ 10 ወር ስትሮክ ሲያደርግ እኔ ለሊት 9 ሰዓት ተኝቼ እሷን አስቤ ያደረገች እሷ ባትቀሰቅሰኝ አምቡላንስ ባልጠራ ዛሬ በግልጽ የተሸለመች ውሻ ናት። እሺ ዋው ደስ ይላል በጣም። የወር ወጪ ያላት ኮኮውን የወር ወጪ ያላት ወይ በጣም ምን አላት? በጣም ሳይትሻ ለግሩሚኛው ለቁባ አራት አጥሪ ፈጀም ተቆርጣ በመቀስ ነው የሚገመገመው። ተቆርጣ ታጥፋ ዴንታል ኬር ምናምን $150 ነው የሚከፈለው በየወሩ ለሷ። የምግቧ የፕሮዳክቷ ኦልሞስት ወደ $700 ይወጣባታል በወር። ልብስ ግን አንገዛም። ልብስ እንትን ናት በነፃ ነው የሚመጣላት። ልብሶቿ በአጠቃላይ በነፃ ነው የሚሰጥ። ልብስ አንገዛላት። ልብስ፣ ምግብ፣ አንዳንዴ ደግሞ ምግብም አድቨርታይዝመንት ስታረግ ሻምፑዋ ምናምን በነፃ ቤት ድረስ ነው በካርቶን የሚመጣላት። እንደውም ታከፋፍላለች ለጓደኞቿ። ዋው አይ እዚህ እኔም ውሻ አለኝ። እኔ ቡቺ እለዋለሁ። ያንቺ ደግሞ ኮኮ ሆና ለጉቺ። ልዩነታችንን እያሰብኩ የትዳር ጥያቄም አለ። አዎ እንዴ ጠጋ ጠጋ ይላሉ። አዎ ኢትዮጵያ አንድ ውሻ ቢያንስ አግብታ ወደ ጃፓን ብትወስድ ሌላ ሞዴል ልትፈጥር ትችላለች። አንድ ጊዜ አንድ ልጅ ምን አለችኝ? እንዴት አግባና ሲቲዝን ታገኛለች አሜሪካ ልጅ እንዴ ኮኮ በዓለም አንደኛ ፓስፖርት ነው ያላት። የጃፓን ፓስፖርት በዓለም አንደኛ ፓስፖርት አላት። ፓስፖርት አሁን እና በጃፓን አንደኛ ፓስፖርት ነው ያላት። ሌላቸው ይስቃል። በቃ ጀስት ፎር ጆክ ነው። ይሄን እንደ ቀልድ ነው የምናወራው። ገባ ካለ ምግብ አሁን ለምሳሌ አንቺ ነሽ የምታዘጋጅላት? የምትበላውስ የተለየ ነገር ነው? በጣም ስማርት ናት። ቁጭ ቤት ስትባል ትቀመጣለች። በጣም ስቆጣታው እኔ ከልጅነቷ ጀምሮ ስታጠፋ ባለጌ ነው ብላት፣ አሁን ባለጌ ቢሆን ታለቅሳለች። ሰውን በርሰር ሄዳ ነው የምትቀመጠው። መጥፎ ወርድ እንደሆነ ታውቃለች። ጎበዝ ካልኳት ደግሞ ከረሜላ ይሰጣታል ማለት ነው። የእነሱ ከአንድ ያለ አንቺ ጎበዝ ነሽ ጎበዝ ልጅ ስላት መጥታ እጇን ወደ ላይ ታነሳለች። ከረሜላ ስጭኝ ማለት ነው። ባለጌ ካልኳት በጣም ብዙ ጊዜ ቲክቶክ ላይ ሰርቼበታለሁ። አንገቷን ደፍታ ነው የምትቀመጠው ጠረጴዛ ስር። የላክሽልኝን ቪዲዮዎች እያየሁ ነበር። ጃፓኖች ሲያዩዋት ደስ ይላቸዋል። በጣም ነው በጣም ነው ሰላም የሚያደርጓት፣ ግሪት የሚያደርጓት። እኔ ኮኮ እናት ነው የሚሉኝ ጃፓኖች። አሁን ኮኮ የምትሰራው ማስታወቂያ ምን አይነት ነው ሰሚራ? በቃ ያው ድምፅ እነሱ ይጨምሩበትና ያው ስለማታወራ ለልብስ የምግብ የነሱ የሚሄዱበትን ሆቴል ገባክ። እዚህ ሀገር ደግሞ ለውሻ በጣም ትልቅ ክብር ነው የሚሰጠው። እንደኛ ሀገር ውሻ ተብለው የሚጣሉ አይደለም። ግን በጣም ሀዘኔን ያስረሳችኝ ታይቶት ነው ውሻ ንግዛት ይሄ በጣም ያለቀስ እና አሳይቼ አለርጂክ ስላለብኝ ጸጉራቸው የማይረግብ ተመርጣሪ ተገዛችው። እሺ ስትገዛ ስንት ተገዛች? $5,000። ዋው! አሁን ግን እስካሁን 5,000 እኮ የቀን ስራዋ እኮ ነው እሷ። በቃ እሷ ገና የ6 ወር ልጅ ሆና መልሰዋለች። አሁን ስንት አመቷ ነው? 2 ዓመት ከ11 ወሯ። የሚቀጥለው ወር በ26 3 ዓመት ይሆናል። የልደቷን ገንዘብም መልሳ አይ ነው ሰማሁኝ አየሁኝ ቼክ አደረኩኝ አልሞላላችሁም ብት የልደቷንም የኮኮን ልደት ትሰጣለች። ከእንደገና የልደቷን ብር ማለት ይሰጣታል ከአያቶቿ ከኔ ያው ከምሰራበት እንኳን ልብስ ስለሚመጣላት እንጨምራለን ብዬ ገምታለሁ። የኮኮ በደስታ ለመቄዶንያ ማለት ነው። በጣም ደስ ይላል። አትመጡም ታዲያ? ወደ ያው ባለቤትሽ ታመዋል። ቸው ሰላም ይሁኑና በጣም ደስ ይላል። በመላው ዓለም ነው የፕሮግራም የሚታየው። እንግዲህ ሰሚራ ኑሯ በቶኪዮ ጃፓን ነው። የኮኮ እናት ነች። ኮኮ ደግሞ ለጉቺ የምትሰራ ሞዴል የሆነች ውሻ ነች። ስለዚህ ከሰራችሁ ገንዘብ ላይ 200,000 ብር ለመቄዶንያ
አረጋውያንና የአእምሮ ህሙማን መርጃ አበርክታለች። ለኮኮ እስኪ ለኮኮ መጀመሪያ በጣም እናመሰግናለን። ኮኮ ለሰሚራ እንደገና Thank you. Don't forget today's my birthday. ዋው እንኳን ተወለድሽ ብለናል። በጣም ነው የሚገርመው ደግሞ ቅዳሜ ቀን ዋለልኝ። ለዚህ ነው ቶኪዮ የመጣሁት እንጂ እኔ ካንትሪ ሳይድ ነው የምኖረው። በጣም ገጠር ውስጥ ሌላ ጊዜ አሳይሃል። በእኔ በኩል እንግዲህ ለመላው ኢትዮጵያውያን የምትዩ ነገር ካለ ድል ስጥሽና ከኮኮ ጋር ወቅት ለመላው ኢትዮጵያውያን እህቶቼና ወንድሞቼ የምላችሁ ይሄ የአረጋውያን መርጃ እነ ሰይፉ እየሰሩት ያሉት ስራ በእውነት ለሁላችንም ነው። እኔ በጣም ነው የተነቃቃሁበት ሰይፉሻ በእውነት ነው የምልክ በጣም ነው የተደሰትኩበት። የምትሰሩት ስራ ቃል የለኝም እና እህቶቼ ወንድሞቼ እጃችንን እንፍታ። ይሄ ለሁላችንም ነው። በረከት